አሰላሙ አለይኩም ረህመቱላሂ በረካቱ። ውድ ተመልካቾቻችን እንዴት ናችሁ? ሰላም ናችሁ ወይ? የሙ ተውፊቅ ቤተሰቦች እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ የተወለድንበት ያደግንበት ሀገር መጥቻለሁኝ። ይሄ ጋጡ ይባላል። እዚህ ጋ ደግሞ እንጨቱ፣ እንደገና ደግሞ በዚህ ጋ ደግሞ እምድጃው ይባላል። ጉልቻው እምድጃ። እዛ ጋ ደግሞ መደብ ግገን ይባላል። ስለዚህ ያደግንበት የተወለድንበት። እሙ ተውፊቅን ሰብስክራይብ፣ ሼር፣ ፎሎ አድርጉኝ፣ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ባላችሁበት ሰላማችሁ ብዝት ይበል። እንደ ኮከብ እንትን በሉ። ዛሬ እናትና አባቶቻችን እስካሉ ድረስ ብዬ አገር ቤት ገብቼ ነገ 6 ሆና ሀገራችን ለማስፈጠር ሄጃለሁ። እዚህ ጋር ደግሞ ትንሱ ፈልፈላው የኔ ነው። እስቲ ካሁን በኋላ ወደ ስራዬ ልገባ ነው። እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አጠናክሩኝ፣ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ወደ ስራዬ ልግባ። እናታችን እንግዲህ ደግሞ ቡና እየወቀጠች ነው። እኔ ደግሞ በጋላ አሳርድልኝ የሚላቸው በዱላ ስራ እንዴት ነው የምትሰሩት? አስተምሩኝ። ይሄማ ይሄ ሰላጣ ነው። እንግዲህ ሰላጣ አስተምሩ። ካሮትሽን ታደርጊያለሽ፣ ቃሪያሽን ታደርጊያለሽ፣ ነጭ ሽንኩርት አለሽ፣ ጥቅል ጎመን አለ። በቃ የሌለ ነገር የለም። ይሄንን እንደዚህ ሰርተሽ ይሄ ሰላጣ ነው። ምንም ቢሆን ሀገር ቤት ብንገባ በቃ ከተማ ኑሮ ይኖራል ማለት ነው፣ እንደ አቅማችን። በዚህ ጋር ደግሞ ይሄ ቀይ ሽንኩርት አለ፣ ካሮት አለ። ይሄ ደግሞ ለሩዛችን ነው። ምን እየሰራሽ ነው? ቆይ አንቺ አሁን ቡና እያወቀኩ ነው። ቡና ወይ ጉድ! ድሮ ስታሳድጊ ወፍጮ እየፈጨሽ ነበር። አሁን ደግሞ ማሽን መጥቶልሻል። እንዴት አድርጋችሁ ወስይበል? እንዴት አድርጋችሁ ነው የምትሰሪው? ድሮ ወፍጮ አለን፣ ውጭ አለን፣ ሌላስ ቁፋሮ አለን። እሺ በሳጨረሽ አውሩን እንጂ ገርዲ ፈንሰልከን አሳደጋችሁ። እኛ ደግሞ አሁን የወጡት እህቶቻችን ወንድሞቻችንን ምን ታስተምሪያለሽ? እስቲ ውጭ ሀገር ያሉ ልጆችሽ አሉ፣ ዱአ አድርጊላቸው። ወንድሞችሽ አሉ፣ እዲህና ላይ አድርጋቸው። የገጠን ያሚኑ አሚን፣ ይጥላቸው አሚን። ዘበን ነው ዘበን ይገኝ አሚን። የወጡትን በዲህና አሚን አግኝተው ይመለሱ አሚን። አሁን እናቴ ይሄን እኔ ነው ምን አለው እናንተ እንደዚህ አድርጋችሁ አሳድጋችሁናል። ስለዚህ ሸክላ ነበረ ወፍጮ የት ነው ያደረግሽው? ወፍጮን ብፈጅ ደስ ይለኝ ነበር። ወፍጮ ዛሬ እንደተመለመጥሽላችሁ እዛ ፈንዲዶልሻል። እዛ ጋር ልፍጭ በጉልበቴ ተበርክኬ ግን ታሳይኛለሽ። እኔ እኮ አላውቅም። ሙባሪክ እስኪ ነው ሙባሪክ ዱዓ ምን አለ ተቀያልኝ አለ በረድ ይበልና ሰማ እና በዛ ጋር ቆስቆስ በዛ ጋር ቆስቆስ ያሉ። ይሄ ደግሞ የመጨረሻው ወንድሜ ነው ትንሹ። ስለዚህ በቆስቆስ በል እንደዚህ በል አማስል መስራት አትበትም። ቃስ እናትህ እንዲያሳደገች በደንብ ስራ። ሙሽር ሰርተህ ታውቃለህ እንዴ? ሙሽር እዚህ ሀገራችን እንግዲህ እንደዚህ ነው የምንሰራው። ሀገራችን የተወለድንበትን እንዳንረሳ እያልን ነው። ዛሬ ሀገራችን ሄደን ያለውን ነገር ቤተሰቦች በጋሉ ኧረ እኔ በጋ አልፈልግም ዶሮዬን ስሪልኝ እያሉ እንግዲህ 6 ወር ልናስፈጥር ሄደን ነው ቤተሰቦቻችንን። እናመሰግናለን። እናቴ ቆይልን፣ እድሜና ጤና ይስጥሽ። ባለሽበት ልጆችሽ ላይ ይግቡ። በስደት ዓለም ያሉት ሁሉ ሀገራቸው እናቶቻቸው ጋር ቆዩ ያድርጋቸው። ተይ ወቀት አድርገሽ ታዲያ ምን ብለሽ ነው? በይ እኔ ምን ስራ በይ አንቺ ይዘላል። አሁን ይዘላል። ሰርግ ስትደግሺ አሁን ብዙ ሰው ያይሻል። ሰርግ ስትደግሺ ትጠሪያቸዋለሽ ወይስ እንዴት ነው? እጠራለሁ። በሬ ነው በግ የምታየው? ብዙ ሰው ናቸው። እንዴት አድርገሽ ታስተናግጃለሽ? በሬ ሙክት እጠራለሁ። ሙክት ታስተናግጃቸዋለሽ? ታስተናግጃለሽ
ታስተናግጃቸዋለሽ? አስተናግጃቸዋለሁ። ታናሽ ወንድሜን እያያችሁት ነው። አመሳሰቡ ቀስ በቃ እናንተም ደግሞ በሰላም መታችሁ የምትደሰቱበትን ያብቃችሁ እላለሁኝ። እህቶቼ ወንድሞቼ አይዟችሁ። እናትም ያላችሁ እናትም የሌላችሁ አይዟችሁ፣ አብሽሩ። ሁሉም እናት ናት። እወዳችኋለሁ፣ አከብራችኋለሁ። ባላችሁበት ሰላማችሁ ብዝት ይበል። ግን አጠናክሩኝ፣ አበረታቱኝ። ቶፊቅ ብላችሁ እያያችሁ ነው። ይሄ ምንድን ነው የሚባለው? በሀገራችን ይሄ ምንድን ነው የሚባለው? ፈረሰኛ። እኛ ግን ቅርጥፍጥፍ አድርገን ነው የምንበላው እዛ። አዎ ይሄ ደግሞ ተመልከች። ይሄ ምንድን ነው የሚባለው? በዚህ ይኸውልህ ሙያ አላስተማርሽውም ልጅሽን? ምን ሆነሽ ነው? ቆይ የመጨረሻ ልጅ ስለሆነ ነው። የመጨረሻ ልጅ ስለሆነ ሙያ አላስተማርሽውም። እዚህ ጋር ደግሞ ቆይ ልነሳና ላሳያችሁ። እውት እዚህ ጋር ወቃጭ ረጅ ሴትዮ እውት እዚህ ጋር ይሄን ታውቁታላችሁ ወይ? እንስራ ይባላል። ያደግንበት ሸሆታ የሚደረግበት ነው። ይሄ ብቅል የሚቀመጥበት ነው። ስለዚህ ሙሆድ የሚባል ታውቃላችሁ? ይሄ ሙሆድ ያያችሁት? አክምባሉ ሀገራችን ሙሆድ ነው የሚባለው። ይኸው እዚህ ይቀመጣል። እቺ ደግሞ ማዞሪያ አያችኋት? እንዲህ አድርገን የምናሰፋበት ማለት ነው ማዞሪያ። ስለዚህ ይሄ ሁሉ ምንድን ነው እንዳንረሳ የተወለድንበትን ያደግንበትን ነው። እዚች ጋር ትቀመጣለች ማለት ነው። እንግዲህ አበረታቱን። ሰላጣችንን ይችን እንዴት ነው የምናደርጋት? ወደ ማስቀመጫ ከተማም ሆነ ገጠርም አንድ ነው የምንኖረው ማለት ነው። እዚህ ጋር ደግሞ የሩዛችን ነው። ይህ በቃሻል። ደቅቀሽ ሞሽ አንተ ደግሞ አናግረው ሙባሪክ። እናትህ እንዴት አድርጋ አሳድጋለች? እኛ ጋር እኩል ነው ያሳደገችው ወይስ እንዴት ነው? እስኪ ንገሪኝ፣ መልስ። እናትህ የመጨረሻ ልጅ ነህ። እንዴት አድርጋ ነው አንከባክባ ያሳደገች? እኛም በቡጢ ዙጥ ስታደርግ አሳደገች። እናንተን ደግሞ እንዴት አድርጋ ነው ያሳደገች? እንደ ልብህ እንደ ልባችሁ እንደዛ ነው ያደገው። እድልህ ነው ማለት ነው። እድል ይኸው እንግዲህ ምን ደረስኩ?